ሀጂ ወርቄ ወለደች እኮ። እሷ ደግሞ ሰራልኝ ብላ በየአመቱ ነው የምትወልደው። ለራሷ ባታዝን ለልጇ አታዝንላትም? ልጁ ምን ይሆናል? በድሉ ያድጋል። እድል ቢኖረው ኖሮ የእሷ ልጅ ይሆናል። እድለ ቢስነቱማ እሷ ስትወልደው ተረጋገጠ። እድል የለውም። ሂደው ይጠይቋት። አሁን ብዙ አያወሩ። ብዙ ወልዳ ነው ተበርቸ ሰላም ብዙ የምታስወራን። በቀደም ባሏ ዙ ይላል በፀሐይ። ምን ሆነሃል አንተ ሰውዬ ለምን ቤት አትገባም ይለዋለሁ። አይ ልጆቹ ምሳ እየበሉ ስለሆነ እስኪ ጨርሱ ድረስ ንፋስ ወስደና ብላኝ ነው አለ። ኦዴ ተላወሰላው ሰላም በቃ ይዞ እዚህ ሰፈር ያለው አየር ጥሩ አይደለም፣ ታች ሰፈር ወርደው ውሰድ አልኩት። አይ ሴትዮዋ ሚገባት ነገር አይደለችም። በድሮ መሰረተ ትምህርት ስንማር 6 እና 9 ይምታታባት 5 እና 2 እንዲህ ትደባልቃለች። ደንቆ ነገርና ደሞ አይሰማት። መምህሩ ቆሞ ሰዎች ምጣኔ ያስፈልጋል፣ ልጅ በኃላፊነት ነው እንጂ በድሉ አይደለም ያድገው እያለ ሲያወራ እሷ የት ናት? ልትወልድ ሄዳለች። ደንቆ ነገር ናት፣ ምንም አይገባትም። አሁን ሊሄድ ነው። ይጠይቋታል ወይስ አይጠይቋት? መንግስት ይጠይቃት። እኔ አልጠይቅም። ይኸውልሽ እኔ የሚያሳዝነኝ ወለደች በተባለ ቁጥር አንጠልጥዬ ይዤ የሄድኩት ብሪንዳ ነው። እሱን አከሰረኝ። ከዚህ በኋላ እሷ ወለደችም ሸናችም ቢሉ ለእኔ አንድ ነው። አፈር ትጠይቅ አልጠይቃትም።